ከባድ ሆኖ እንደምታሳልፈው መገመት አይከብድም እና በጣም አሳዝናኛለች። ዛሬ ግን መሄድ እንደምትፈልግና መውጣት እንደምትፈልግ ስትነግረኝ ምንም አላምንተውም። ይሄው ከአንዳንድ ውጪ ተገኝቻለሁኝ። ከዚህ በላይ ሲጀመርም መጎዳት የለባትም። ከዚህ በላይ እሱንም መጠበቅ የለባትም። እነሱ ያዋጣናል ካሉ የያዙት መንገድ ጥሩ ነው ብለው የሚያስቡ ከሆነ መንገዳቸው ጥሩ እንዲሆን እንመኛለን። የኔ ኃላፊነት ብዬ የማስበው ሩታን ከዚህ ህይወት ማውጣት ነው። ስለዚህ በቻልኩት አቅም ሩታን ለማውጣት ስል እዚህ መጥቻለሁኝ። የሄርሜላና የሩታ እንዲሁም የአብርሽ ጉድ መቼም አያልቅባቸው ናቸው። እንግዲህ እኔ ጸንሼ 9 ወር ሙሉ አርግዤ ወልጄ እስካሁን አሉ ማለት ነው። እና ባለ ታሪኮቹ እውነት ለመናገር በጣም ገርመውኛል። እኔ ዛሬ ሶስታቸውም ላይ የተሰማኝ ሀሳብ አስተያየት ለመስጠት ነው የመጣሁት ማለት ነው። አብሶ ትኩረት መስጠት የምፈልገው አብርሃም ላይ ነው ማለት ነው። ምክንያቱም አብርሃም ቆራጥና የውሳኔ ሰው ቢሆን ኖሮ እስከ ዛሬ እንደዚህ ታሪካቸው እየተንዛዛ እዚህ ደረጃ ድረስ አይደርስም ነበር ባይነኝ ማለት ነው። እና ሩታም ደግሞ አንዳንዴ ታበዥዋለሽ፣ ምክንያቱም እኛንም ሴቶች እያሰደብሽ ነው ያለሽው እና አሁን የምታሳየው ነገር እኔ በግሌ አልወደድኩትም። ለምን አትይም? ምክንያቱም ወንድ ልጅ ከተለማመሽው ከለመንሽው እርግጠኛ ነኝ አውቀሽ ይመስለኛል ወደ አንቺ ያምጥተሽ ከዛ ለመበቀል ያሰብሽ ይመስለኛል። እንደዛ አይነት ሀሳብ ነው ያለኝ እኔ በግሌ ማለት ነው። እንደዛ አስበሽ ከሆነ አሪፍ ነው ሂጂበት። ግን ደግሞ የምር ከሱ ጋር መቀጠል ህይወትን መቀጠል ፈልገሽ ከሆነ የምር ወደሹ አፍቅረሹ ምናምን ከልብሽ ከሆነ ግን እውነቴ ነው ምልሽ አያዋጣሽም፣ አይሆንሽም ይሄ ሰው። ምክንያቱም አንዴ ልቡ ሸፍቷል ማለት ነው። እና ደስ ሲለው ወደ አንቺ፣ ደስ ሲለው ወደ ሄርሜላ፣ ደስ ሲለው አንቺን ይቅርታ ይላል፣ ደስ ሲለው ሄርሜላን ይጠጋል። አንቺን ይቅርታ ብሎ ደግሞ ሄርሜላን ማስከፋትና ከህይወቱ ማራቅ አይፈልግም ይሄ ሰው አይደለ? ስለዚህ እንደዚህ አይነት ወንድ ልጅ ደግሞ አይጠቅምሽም ሩታ አይጠቅምሽም። ምን አስበሽ ነው? ለምንድን ነው የምትጃጃዩ? ለምንድን ነው ጊዜሽን የምታቃጥዩ? እግዚአብሔር ይመስገን በሰላም ወልደሽ ልጅሽ ታቅፈሽ ልጅሽ ዛሬ ደህና ጎርምሶልሻል አይደለ? ስለዚህ እሱን ማሳደግ አያቅትሽም። ከአብርሃም የበለጠ ደግሞ ሌላ ሸበላ መጥበስ አያቅትሽም። ስለዚህ ለምንድን ነው የምትለማመጪው? በዚህ ልክ ወርደሽ እሱን የምትለምኝው ለምንድን ነው? እኔ ግርም የሚለኝ ወንድ ሴቶች ማለት ነው ካገባንና ከወለድን በኋላ ሌላ ፈላጊ እንደሌለው ሆነን ከመጀመሪያው ሰው ጋር መለጠፍ መለመን ምናምን የምናበዛው ለምንድን ነው እንዴ? በጣም እንፈለጋለን። ራሳችን ካልጣለን ራሳችን ከጠበቅን ልጃችን በአግባቡ ካሳደግን እኮ ከዛ በኋላ የሚመጥነንን ሰው ማግባት አያቅተንም። ለወንድ ልጅ ብቻ የፈቀደለት ማን ነው? ማን ነው? እሱ እንደፈለገ ይሆናል። ሲፈልግ ሄርሜላን ይዞ እንደፈለገ ይንሸራሸራል፣ የፈለገበት ይሄዳል። አንዴ ዝዋይ አንዴ የሆነበት እያለ ይሄዳል። አንቺ ከሱ ግርግር ስር እየተከተልሽ አብርሃም ተመለስ ወደ እኔ እባክህ፣ እወድሃለሁ፣ አፈቅርሃለሁ፣ ልጃችንን አብረን እናሳድግ። አዎ ልጃችሁ አብራችሁ ብታሳድጉና ባትለያዩ የሁላችንም ደስታና የሁላችንም ምኞት ነው። ነገር ግን አንድ ሰው ስለወደደና አንድ ሰው ስላፈቀረ ብቻ የሚሆን ነገር የለም ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን በጣም በጣም ደህና ነኝ። እውነት ለመናገር ገርሞኛል። እስከዛሬ አብርሃም ሩታና ሄርሜላ አሉ እናንተ። እኔ ከሚዲያ ርቅ ያለው ማለት ነው እና እውነቱን አልዋሻችሁም። እውነቱን ስናገር ባለቤቴ ሲሰራ ሰማዋለሁ እንጂ ቪዲዮ ከፍቶ የማዳመጥ ምናምን በቃ ምንም ስሜቱም ሞራኑም ፍላጎቱም አልነበረኝም። እና ይችኛዋ ልጅ እርግዝና በጣም ትለያለች ምለው አንድም ከሚዲያ ርቃኛለች። ምንም ፍላጎት አልነበረኝም፣ ምንም ደስተኛ አልነበርኩም በምሰራ ሰዓት ማለት ነው። እና ለዛ ነው ሙሉ ለሙሉ ከዩቱብ የጠፋሁት ወይም ደግሞ ፍትፈታም ያቆንኩት እንጂ ያው የፍትፈታ ጥበብ እንደጠራኝ ብዙዎቻችሁ ታውቃላችሁና አሁን ግን ከወዴ ስለወጣች ቤትም ስለሆንኩኝ ለምንድን ነው ሀሳብ አስተያየት አልሰጠው? እስከ ዛሬ ያሉ እንዴ እንድል ነው ያደረጉኝና ማታ ቪዲዮቸው እያየሁኝ ነበር። እውነት ለመናገር ይገርማል። በዚህ ልክ እስከዚህ ድረስ መጓዛችሁ እኔ ሳላደንቃችሁ አላልፍም። ሲቀጣጥል ደግሞ ማለት ነው ሄርሜላ በዚህ ልክ አብርሃምን መፈታተኑ ተገቢ ነው ወይ? ኧረ አንቺ ሴትዮ ከአብርሃም ራስ ውረጂ እንዳልልሽ እንዳትወርጂ የሚያደርግሽ ደግሞ አብርሃም ነው። ስለዚህ አሁን እኔ ሄርሜላን ሳይሆን መቆጣት ያለብኝ፣ ሄርሜላን ሳይሆን መገሰጽ ያለብን፣ ሄርሜላን ሳይሆን መስደብ ያለብን ሁለቱ ናቸው። ምክንያቱም በተለይ አብርሃም ቆፍጠን ያለ የሆነ ያላ የወንድ ልጅ
ሀሞት የሚባል ነገር አለና ያንን ነገር ስለሌለህ ነው እንዲህ ዥዋዥዌ እየተጫወክ አንዴ ወደ ሩታ፣ አንዴ ወደ ሄርሜላ፣ አንዴ ቅርበኝ፣ አንዴ አልፈልግም ልትበቀኝ ነው ምናምን አይነት ሙድ እያራመድክ ያለኸው አንተ። እውነት ለመናገር እውነት ነው የሩታ አካሄድ አደገኛ አካሄድ እየሄደች ነው አሁን ያለችው። ምክንያቱም በጣም አሰቃያችኋት፣ በጣም በደላችኋት፣ በጣም አስለቀሳችኋት፣ ብዙ ነገር ተፈጠረ። ስለዚህ እሷን በተራዋ እናንተን መበቀል ስላለባት የበቀል መንገድ እየሄደች ይሁን የሚልም ሀሳብ ውስጥ ገባውኝ። ሳስበው ደግሞ አብርሃም 2 ሚስት ሊኖረው ነው እንዴ እንድልም አደረገኝ። ምክንያቱም እኔ በሩታ ቦታ ብሆን ዞሬ አብርሃም ወደ ሸናበት ራሱ አልሸናም ነበረ። ምክንያቱም በላይ ላይ ሌላ ሴት እንደፈለገ እያደረገ ስለሆነ ለምንድን ነው የምንለማመጠው? ለምንድን ነው የምለምነው? ለምንድን ነው ልጥፍ ምለው ከሱ ጋር እንዴ? ምን ነው እናቴ? ምን ነው ምን አስበሽ ነው ሩታ? የምሬ ነው ሩትዬ፣ እኔ በጣም ወድሻለሁ፣ አከብርሻለሁ፣ አደንቅሻለሁ። በጣም ሸንገጥ ብለሻል፣ በጣም ወፍረሻል። የውፍረትሽ ሚስጥር በዚህ አጋጣሚ ሹክ በይን፣ እኛም አራስ ነን እንድንወፍር። ያው አጃውን እያጠጣን ነው፣ ግን እያወፈረን አይደለም። የኔ ባል አጃ አይጠጣም በነገራችን ላይ። ምናልባት የሩታ ባል አጃ ስለሚጠጣ ይሆን የወፈረው አላቅም። ብቻ ለማንኛውም ያው በመሀል ትንሽ ላዝናናችሁ ብዬ ነው። እና እውነት ምን እየተካሄደ ነው ወዶችዬ? እንሂድባቸው እንዴ እነዚህ ሰዎች ፍትፈታ ልቀጥልበት? እናንተስ ምን ትላላችሁ? ሀሳብ አስተያየታችሁ ኮመንት ላይ ጻፉልኝ። እውነት ለመናገር እውነት እኔ እንጃ ሩታ በጣም ነው ያዘንኩብሽ። እያሰደብሽ ነው። እባክሽ ቆፍጠን በይ፣ እባክሽ ችግን በይ፣ እባክሽ ሀሞት ይኑርሽ፣ አብርሃምም ሀሞት ይኑርህ። ወይ ሩታን በል ወይ ሄርሜላን ብላ ከሩታ ህይወት አልወጣ፣ ወይ ደግሞ ሩታ ብለ ከሄርሜላ ህይወት አልወጣ። ዥዋዥዌ እየተጫወክ እኛ ልባችን ላይ የምታቆስለን ለምንድን ነው? በተለይ አሁን እንግዲህ የጾም ሰዓት ነው፣ የኦርቶዶክስም እንዲሁም የሙስሊምም የጾም ሰዓት ነው እና በስራ የዛለ ጉልበት በእናንተ ጭቅጭቅና በእናንተ ንትርክ ደግሞ አይምሯቸው መዛል የለበትም ብዬ ነው ምለው፣ እንደኔ ማለት ነው። ስለዚህ አይምሮ የሚያድስ ነገር እያመጣችሁ ለምንድን ነው ፈታ ማታረጉት? የመዳም ቅመሞች የእናንተ መጫወቻ ናቸው እንዴ? እውነቴ ነው የምላችሁ። እኔ እውነት ለመናገር በጣም ነው የሚገርሙኝ እነዚህ ሰዎች። ግን የምር እናንተ የምር ግን ተመችቷችሁ ነው እንዲህ የምትሆኑት? ሩታ ግን የእውነት አሁን ከሄርሜላ ተለይቶ ወደ አንቺ ቢመጣ አብርሃም ታገቢዋለሽ ማለት አብረሹ ህይወት ቀጥ ያለሽ የምርሽን ነው ወይስ በቀል አስበሽ ነው? እኔ የሚመስለኝ እንግዲህ እንደነገርኳችሁ ለመበቀል አስባ ነው የሚል ነው አይምሮ እያቃጨለ ያለው ማለት ነው። እና ነገር ግን አይ አይደለም የልጅ አባት ስለሆነ ከሱ ጋር መኖር ፈልጌ ነው ካልሽ እንግዲህ የሄርሜላን መምጣት የሄርሜላን በሱ ህይወት ውስጥ መኖር አምነሽ መቀበል አለብሽ። ምክንያቱም መቼም አብርሃም ከሄርሜላ አይለያይም ማለት ነው። እና እንዳየውት ከሆነ ምክንያቱም ይሄ ሁሉ ጊዜ አብረው ከተጓዙ ይሄ ሁሉ ጊዜ እንደዚህ እየተዝናኑ አንገቱ ስር እየገባች ማርያምን፣ እኔ ከልቤ እኮ ነው። እንዴት ነው የሚያረጋት ግን? የምር ግን ሩታ ግን እንዴት አስቻለሽ እንዴ? እንደዚህ እስከምትስመው ድረስ ገንዳ ውስጥ ገብታ እግሩ መሀል ሆና ምናምን። ኧረ እኔ እንጃ መጥኔ ላንቺ እውነት እግዚአብሔርን ትዕግስትሽ ሳላደንቅ አላልፍም። በዚህ አጋጣሚ እኔ ወይ ገድያት እጄን ለመንግስት እሰጥ ነበር እንጂ ዝም ብዬ አላይም ነበረ። እንዳንቺ ትዕግስት ኖሮኝ ጸጥ ብዬ አላይም ነበረ። ስለዚህ ትዕግስትሽ ሳላደንቅ አላልፍም። ነገር ግን ደግሞ አሁን እሷ ላይ እየተለጠፈ ወደ እኔ ካልመጣ ብለሽ አብርሃም የምትይዥበት መንገድ አልተመቸኝም። አዎ በጸም ሞክረሻል፣ በፍቅር ሞክረሻል፣ በሽንግልና ሞክረሻል፣ ብዙ ነገር አድርገሻል። ነገር ግን አልተሳካልሽም። አሁን ደግሞ በቃኝ ብለሽ እስኪ ራስሽን ጠብቂ፣ ራስሽን አስከብሪ፣ ራስሽን ተንከባከቢ፣ ጊዜሽ ለልጅሽ ስጪ ምናምን የዛኔ ያለሽበት ድረስ እያለ ነው አብርሃም የሚመጣው። ስለምትለምኚው ስለምትለማመጪው ስላወቀ ልብሽን ስላወቀብሽ ምንም አታመጣም ነገም ዞሬ አገኛታለሁ ብሎ ስላሰበ ነው አብርሃም በዚህ ልክ እየተጨማለቀብሽ ያለው ማለት ነው። እና ስለዚህ እባክሽን ሩታ እኛንም አታሰድቢ፣ ሴቶችንም ራስሽንም አታሰድቢ፣ ቤተሰቡንም ጭምር አታሰድቢ። በቃ አውቃለሁ ለፍቅር ብዙ ዋጋ ከፍለሻል፣ ብዙ መስዋዕት አድርገሻል፣ ብዙ ከአብርሃም ጋር ህይወት ለመቀጠል ማለት ነው። ግን ኖ በቃ እንደዚህ ይሄ በቃ መስመር አልፏል እኮ። ይሄ እኮ ከዝሙት አይተናነስም። እሱ እኮ ልቡ ሸፍቷል። አንዴ እንግዲህ ቪዲዮ ላይ እንደምናየው ከሆነ
ቪዲዮ ላይ እንደምናየው ከሆነ እንግዲህ እውነቴ ነው የምላችሁ። ቪዲዮ ላይ እንዲህ ከሆነ ደግሞ ከካሜራ ጀርባ እንዴት ይሆናል የሚለው መገመት አያቅተንም። ለማንኛውም እናንተ ከተመቻችሁ ይመቻችሁ። እኛም እንግዲህ ካሁን በኋላ ቀን በቀን በሚለቁት ቪዲዮ፣ በሚሰሩት ቪዲዮ፣ በሚያሳዩን ነገር ሀሳብ አስተያየታችን የራሳችን ከመስጠት ወደኋላ አንልም። ይህ ማለት ግን የራሳችን ስራ እናቆማለን ማለት አይደለም። አንዳንዴ ፕራንኮችም የሚያዝናኑ አስተማሪ የሆኑ ነገሮችም ሪያሊቲ ሾዎችም ይዘን እንመጣለን። ጎን ለጎን ደግሞ ፍትፈታውንም እነሱን እንግዲህ ተው በማለት እንቀጥላለን። አይ ማዕዶት ፍትፈታ ይቅርብሽ ካላችሁ ደግሞ እዩልኛ፣ የምለቀው ቪዲዮ እያያችሁ ስላልሆነ እዩና ከዛ እኔ ፍትፈታ አልተው በሌላ እመጣለሁ። እና ውዶችዬ ስለነበረን ጊዜ እጅግ ከልብ አመሰግናለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን። ባባይ